እዚህ ጋር ሁላ የምታዩት እንግዲህ አፈሳ ነው ማለት ነው። በግዳይ ጦርነት ሊገቡ ነው ማለት ጦርነት ሊዋጉ ነው። እኔ ከማን ጋር እንደሚዋጉም ግራ ገብቶኛል። ይሄ ሁላ መኪና ማለት ነው። ኧረ ፈጣሪ እኔ ኢትዮጵያ በፍጹም አልቀመጥም። አዲስ አበባ የቀረ ሀገር የለም አልኳችሁ። ወላ አዳማ ነሽ ወላ ምንድን ነሽ ወጣቱ እየተጫነ ይሄ ሁላ እዚህ ጋር የምታዩት መኪና ማለት ነው። አረ ሲጀመር እዚህ ጋር አፈሳ ሰርች ባሩ ላይ አፈሳ ብላችሁ ሰርች አድርጉማ የሚመጣላችሁ ያፈሳ ጉድ በቃ ሲጀመር ኢትዮጵያ ላይ አሁን ችግር ነው አሉ። በቃ ተታየ ፍስ ነው 18 ስንት አመት ነው 18 አመት ተሞላ በቃ የለም ተልካል ማለት ነው ወደ ጦርነት። አንድ ወር ራሱ አስተለጥንም አሉ ወይ 15 ቀን ወይ 20 ቀን ወይ 10 ቀን ተሰለጥናለህ ግዳይ ትባልና ትዘምታለህ ወደፊት ግባ ትባላለህ። አንተ ካርታ ለራሱ አስተካክለህ እንደመቀየር እንዳለብህ አታውቅም። እዛ ወስዶ ይደፋል ማለት ነው። አረ ወይኔ በላኝ ወላሂ ለእናቴ አንድ ነኝ ለአባቴ ሁለት ነኝ ለአያቴ ሶስት ነኝ አያቴ ጋር ነኝ የምትጠቀጠው እዚህ አይሰራም። ገብተህ ትዋጋለህ ብር ካለ ግን ትወጣለህ። ይሄን ልንገራችሁ ወይ 200 ሺህ ወይ 300 ሺህ ብር ካለ ከጦርነቱ ትድናለህ ማለት ወደ አትዋጋም። ገብተህ 300 ሺህ ብር ወይ 200 ሺህ ብር ትከፍላለህ። አንተን አያዋጉም ሌላ ሰው ባንተ ይተካል። ብራዘር ብር ነው አሁን ላይ የሚሰራው። ብር ከሌለ ዝም ማለት የቀን ሰራተኛ ነኝ እንድ እንጀራ በልቼ ነው ቆሜ እንደው ማድረ የለም እዛ እየተዋጋህ ታድራለህ ነው ብለው ጥይት ነው ራስ ወላሂ ያስቀም የፈጣሪ ቅርበለ ቁጣሪ የፈጣሪ ቁጣሪ። አረ አሁን እዚህ ሳውዲ ላይ መጥተህ የልጅ ቡብ በልተህ ማለት ነው ቡቡ የምትል አርፈህ ተቀመጥ አንተ ወጣት እኔ ነግሬሃለሁ። ቡብ እየበላ ቡቡ አትበል ሀገር እንዳይሸኝህና ጦርነት እንዳገባ